ሰላም ጤና ይስጥልን። ይህ አዲስ ታይምስ ሚዲያ ነው። ዛሬ መላው ዓለም በአስደንጋጭ ሁኔታ ነቅቷል። በምስራቅና በምዕራብ መካከል ያለው ፍጥጫ ወደ ለየለት ወታደራዊ ግጭት አምርቷል። ዩናይትድ ስቴትስ በኢራን ላይ የፈጸመችውን ድንገተኛና መጠነ ሰፊ ጥቃት ተከትሎ ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ ወደቦች ላይ ሙሉ የባህር ኃይል እገዳ መጣላቸውን አስታውቀዋል። ይህ ውሳኔ ይፋ በሆነ በጥቂት ደቂቃዎች ውስጥም የዓለም የነዳጅ ዋጋ ታይቶ በማይታወቅ ፍጥነት ወደ ሰማይ እያሻቀበም ይገኛል። ውጥረቱ የተጀመረው ዛሬ ማለዳ ላይ የአሜሪካ የጦር አውሮፕላኖችና ድሮኖች በኢራን ወታደራዊና የባህር ኃይል ይዞታዎች ላይ ድንገተኛ ጥቃት መፈጸማቸውን ተከትሎ ነው። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ይህ እርምጃ የኢራንን ቀጣይ የባህር ላይ ስጋቶች ሙሉ በሙሉ ለማስቆም የተወሰደ መሆኑንም ተናግረዋል። ነገር ግን ከጦርነቱ በስተጀርባ ያለው ትልቁ ቀውስ አሁን መላውን የዓለም የንግድ መስመር ወደ መዝጋት የተቃረበ የባህር ኃይል እገዳ ነው። ይህ እገዳ በተለይ የዓለም የነዳጅ አቅርቦት ደም ስር በሆነው በሆርሙዝ ወሽመጥ ላይ ያነጣጠረ መሆኑ ዓለም አቀፍ የኢኮኖሚ ባለሙያዎች ታላቅ የኢኮኖሚ ውድቀት ሊከሰት እንደሚችል እያስጠነቀቁም ነው። በዛሬው ልዩ ዘገባችን ይህንን ወታደራዊ ግጭት፣ የሆርሙዝ ወሽመጥን ስልታዊ ሚስጥር፣ የነዳጅ ዋጋ መጨመርን፣ በዓለም ላይ የሚፈጥረውን ምስቅልቅልና ይህ ጉዳይ በሀገራችን በኢትዮጵያ ላይ የሚያደርሰውን ቀጥተኛና ከባድ ተጽዕኖ በዝርዝር እንመረምራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወደ ወታደራዊ ዝርዝሮች በጥልቀት ስንገባ ዩናይትድ ስቴትስ ይህንን ጥቃት የሰነዘረችው በኢራን አብዮታዊ ዘብ የባህር ላይ ይዞታዎች ላይ ነው። የአሜሪካው የመከላከያ ሚኒስትር ፔንታጎን እንደገለጸው ጥቃቱ የተፈጸመው ኢራን በባህረ ሰላጤው በሚንቀሳቀሱ የንግድ መርከቦች ላይ የምታደርገውን ተደጋጋሚ ትንኮሳ ለመግታት ነው። ፕሬዝዳንት ዶናልድ ትራምፕ ትናንት በሰጡት መግለጫ ለዓመታት አሜሪካንና ወዳጆቿን ሲያስፈራሩ የነበሩ ጊዜ አብቅቷል፣ የኢራን ወደቦች ከእንግዲህ ምንም አይነት ዘይት ለመላክም ሆነ የጦር መሳሪያ መቀበል አይችሉም ሲሉ በቁጣም ተናግረዋል። ይህንን ተከትሎ የተጣለው የባህር ኃይል እገዳ ምን ማለት ነው? የባህር ኃይል እገዳ ማለት የአንድን ሀገር የባህር በር ሙሉ በሙሉ በጦር መርከቦች በመክበብ ምንም አይነት የንግድ ሆነ ወታደራዊ መርከብ እንዳይገባና እንዳይወጣ ማድረግ ነው። ይህ በዓለም አቀፍ ሕግ መሰረት እንደ ቀጥተኛ የጦርነት አዋጅ የሚቆጠር እጅግ ከባድ እርምጃ ነው። የአሜሪካ የባህር ኃይል አምስተኛ እዝ በአሁኑ ሰዓት በፋርስ ባህረ ሰላጤና በኦማን ባህር መካከል የጦር መርከቦችን በማሰለፍ የኢራንን ወደቦች ከውጭው ዓለም እያገለለም ይገኛል። በሌላ በኩል ቴሄራን አሜሪካ በኢራን ላይ ጣለችውን እገዳ ካልተነሳ በባህረ ሰላጤው በኩል አንድም የነዳጅ መርከብ በሰላም እንዳያልፍ እንደሚያደርጉና አካባቢውን ወደ ገሃነመ እሳት እንደሚቀይሩም በይፋም አስታውቋል። የፍጥጫ ሀያላን ሀገራት ወደማይወጡበት የባህር ላይ ጦርነት ውስጥ እየከተታቸውም ይገኛል። ለመሆኑ ይህ ውጊያ የሚካሄድበትና መላው ዓለምን የሚጨነቅለት የሆርሙዝ ወሽመጥ ለምን ይህን ያህል ስልታዊ ቦታ የሚለው ጥያቄ ብዙዎች የሚጠይቁ ጥያቄ ነው። የሆርሙዝ ወሽመጥ በሰሜን በኩል በኢራን በደቡብ ደግሞ በኦማንና በተባበሩት አረብ ኤምሬቶች የተከበበ እጅግ ጠባብ የባህር በር መተላለፊያ ነው። በጠባብነቱ የተነሳ መርከቦች የሚጓዙበት መስመር ስፋትም በሁለቱም አቅጣጫዎች 2 ማይል ወይም 3.2 ኪሎ ሜትር ብቻ ነው። ይህ ጠባብ ወሽመጥ ግን የዓለምን ኢኮኖሚ የልብ ትርታ ነው። ምክንያቱም የነዳጅ ፍሰት መጠንን በየቀኑ ከ20 እስከ 21 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅ በዚህ ወሽመጥ በኩል ያልፋል። ይህ ማለት በዓለም ላይ በየቀኑ የሚቀመጠው ነዳጅ ውስጥ 1/5ኛው 20 በመቶ የሚያልፈው በዚች ጠባብ ባህር ላይ ነው ማለት ነው። ሌላው ደግሞ የአጋር ሀገራት ጥገኝነት ነው። እንደ ሳውዲ አረቢያ፣ ኢራን፣ ኩዌትና ኳታር፣ የተባበሩት አረብ ኤምሬቶች ያሉ ታላላቅ የነዳጅ አምራች ሀገራት ምርታቸውን ወደ ዓለም ገበያ ለመላክ ሌላ አማራጭ የላቸውም። የግድ ይህንን ወሽመጥ መጠቀም አለባቸው። ሌላው ደግሞ የኤዥያ ኢኮኖሚ ጥገኝነት ነው። በዚህ መስመር የሚያልፈው ነዳጅ 76 በመቶ የሚሄደው ወደ ኤዥያ ሀገራት ነው። በተለይ ደግሞ ወደ ቻይና፣ ህንድ፣ ጃፓን እና ደቡብ ኮሪያ ነው። አሁን አሜሪካ በጣለችው እገዳና ኢራን በምትሰጠው ወታደራዊ ምላሽ ምክንያት ይህ ወሽመጥ ከተዘጋ የዓለም የነዳጅ አቅርቦት በአንድ ጀንበር ከ20 በመቶ ይቀንሳል ማለት ነው። ይህ ደግሞ በታሪክ ታይቶ የማይታወቅ የኢነርጂ ቀውስ ያስከትላል።
ጦርነቱ ከተጀመረበት ሰዓት አንስቶ የዓለም ኢኮኖሚ ከባድ ድንጋጤ ውስጥ ወድቋል። እገዳው ይፋ በሆነ በጥቂት ሰዓታት ውስጥ የብሬንት የነዳጅ ዋጋ በርሜል ከ9 በመቶ በላይ ጭማሪ አሳይቷል። ይህ ጭማሪ በታሪክ በአንድ ቀን ውስጥ የታየ ትልቁ የዋጋ ጭማሪም ነው እየተባለ ነው። የኢኮኖሚ ባለሙያዎች እንደሚተነብዩት ግጭቱ ሳይፈታ ለቀጣዮቹ ጥቂት ሳምንታት የሚቀጥል ከሆነ የአንድ የበርሜል የነዳጅ ዋጋ እስከ $120 ሊደርስ ይችላል እየተባለ ነው። ይህ የነዳጅ ዋጋ ጭማሪ በዓለም ገበያ ላይ ምን አይነት ሰንሰለታማ ተጽዕኖዎች ይፈጥራል የሚለው ብዙዎች የሚጠይቁት ነው። ከነዚህም ችግሮች መካከል የአውሮፕላንና የትራንስፖርት ቲኬቶች ዋጋ መጨመር ነው። የአቪዬሽን ነዳጅ ዋጋ በመጨመሩ ምክንያት የዓለም አቀፍ በረራዎች ቲኬት ዋጋ ላይ ከፍተኛ ጭማሪም ያሳያል። ሌላው ደግሞ የምግብ ዋጋ ግሽበት ነው። አብዛኛው የዓለም ምግብ የሚጓጓዘው በትላልቅ መርከቦችና የጭነት መኪኖች ስለሆነ የነዳጅ ዋጋ መጨመር በቀጥታ የአትክልት የጥራጥሬና ሌሎች የፍጆታ ዕቃዎች ዋጋ እንዲጨምሩም ያደርጋል እየተባለ ነው። በሶስተኛነት ደግሞ የማምረቻ ወጪዎች መናር ነው። በቻይናና በአውሮፓ የሚገኙ ታላላቅ ፋብሪካዎች ምርቶቻቸውን ለማምረት ከፍተኛ ነዳጅና የኤሌክትሪክ ኃይል ስለሚጠቀሙ የዕቃዎች ማምረቻ ዋጋ ይጨምራል። ይህም በሸማቹ ላይ ቀጥተኛ ጫናም ይፈጥራል እየተባለ ነው። በአሁኑ ወቅት የዓለም ባንክና የዓለም አቀፍ የገንዘብ ድርጅት IMF አገራት ለከፋ ዋጋ ግሽበት ዝግጁ እንዲያደርጉ እያስጠነቀቀም ነው። ይህ ቀውስ ሀብታም ሀገራትን ብቻ ሳይሆን እንደኛ ያሉ በማደግ ላይ ያሉ ሀገራትን በበለጠ ሁኔታ የሚጎዳም ነው እየተባለ ነው። በመጨረሻም ይህ ርቀት ላይ የሚካሄደው የባህረ ሰላጤው ጦርነት እዚህ አገራችን ኢትዮጵያ ውስጥ በሚኖረው ህይወት ላይ ምን አይነት ተጽዕኖ ይኖራል የሚለውን ነጥብ እንመልከት። ኢትዮጵያ ሙሉ በሙሉ ነዳጅን ከውጭ የምታስገባ ሀገር እንደመሆኗ መጠን የዓለም የነዳጅ ዋጋ መጨመር በቀጥታ ወደ አገር ውስጥ የሚገባውን የነዳጅ ወጪ በከፍተኛ ሁኔታ ይጨምራል። መንግስት ለነዳጅ ድጎማ የሚያወጣው የውጭ ምንዛሪ መጠን ስለሚጨምር የአገሪቱ የውጭ ምንዛሪ ክምችት ላይ ከባድ ጫናም ይፈጥራል እየተባለ ነው። ይህ ደግሞ በዕለት ተዕለት ህይወታችን ላይ የሚከተሉትን ተጽዕኖ ያመጣል። አንደኛ የአገር ውስጥ ትራንስፖርት ታሪፍ ጭማሪ ነው። በመላው አገሪቱ የታክሲና የባስ ጭማሪ መኪኖች የትራንስፖርት ዋጋ ሊጨምር ይችላል። ሌላው የሸቀጦች መናር ነው። ከክልሎች ወደ አዲስ አበባ የሚገቡ የምግብ ሰብሎች፣ የኢንዱስትሪ ምርቶችና የትራንስፖርት ወጪዎች ስለሚጨምር በገበያ ላይ የዋጋ ጭማሪ መታየቱ የማይቀር ነው እየተባለ ነው። በሶስተኝነት የውጭ ምንዛሬ እጥረት ነው። መንግስት ከፍተኛ የውጭ ምንዛሬ ለነዳጅ ግዢ ለማዋል ስለሚገደድ ሌሎች መድኃኒቶችና መሰረተ ዕቃዎችን የሚለውን የዶላር አቅርቦት ሊቀንስ ይችላል እየተባለ ነው። ይህ ሁኔታ የሚያሳየን በአሁኑ ዘመን የትኛውም ሀገር ከዓለም አቀፍ ቀውስ ራሱን መለየት እንደማይችል ነው። የሆርሙዝ ወሽመጥ መዘጋት በአዲስ አበባ ገበያ ላይ ቀጥተኛ ተጽዕኖም አለው። የተከበራችሁ የአዲስ ታይምስ ሚዲያ ተመልካቾቻችን ለዛሬው ትንታኔያችን ይህን ይመስል ነበር። ይህ ጦርነት ወዴት ያመራል ይመስላችኋል? የአሜሪካ የባህር ኃይል እገዳ የኢራንን ምላሽ በዓለም ኢኮኖሚ ላይ ምን ሊያመጣ እንደሚችል አስተያየታችሁን ከታች ባለው ኮሜንት መስጫ ላይ አስፍሩልን። መረጃው ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ስለተከታተላችሁን እጅግ በጣም እናመሰግናለን። ይህ አዲስ ታይምስ ሚዲያ ነው። ሰላም ጤና ለሀገራችን ይሁን። ደህና ሰንብቱ።